ሰላም ውድ የጂቴክ ራይድ ዩቲዩብ ቻናል ቤተሰቦች እንኳን ወደዚህኛው ቪዲዮ በሰላም መጣችሁ። ዛሬ የምናየው በማይክሮሶፍት ኦፕሬቲንግ ሲስተም እንዴት አድርገን ነው አካውንት ክሬት የምናደርገው፣ ክሬት ያደረገው አካውንት እንዴት ፓስወርድ መቀየር እንችላለን፣ እንዴት ዩዘር ነው መቀየር እንችላለን፣ ወዘተ የሚል ነገሮች አንድ ላይ እናያለን ማለት ነው። የመጀመሪያው ስቴፕ ምንድነው? ሲኤምዲ ብላችሁ ጻፉ። ታይፕ ሲኤምዲ ዘን ራን አዝ አድሚኒስትሬተር የስ ይህንን ብላክ ስክሪን ኮማንድ ፕሮምፕት ዲስፕሌይ ይደረግልናል። በዚህኛው ኮማንድ እንጽፋለን። ኮንትሮል ዩዘር ፓስወርድስ ቱ ብላችሁ መጻፍ አለባችሁ። ይህን ኮማንድ በትክክል ከጻፍ ነው ይህን ፖፕ አፕ አናዘር ዊንዶው ስፕሬይ ያደርግልናል። በዚህኛው ኒው ዩዘር አካውንት አድ ለማድረግ አድ የሚለው እንጭናለን። ዘን ኢሜይል አድረስ ካለን በኢሜይል አድረስ፣ ዊዝአውት ኢሜይል ከፈለግን ሳይን ዊዝአውት ኢሜይል ብለን ክሊክ እናደርጋለን። ዘን ኔክስት ሎካል አካውንት እዚህ ላይ ዩዘር ኔም is admin. Example admin. Password is admin at 134. Check ማድረግ አለባችሁ ፓስወርድ። then again admin at 134. then password hint a. and next then account be created. then account create ተደርጓል ማለት ነው። so እዚህ ላይ ፓስወርድ መቀየር ብንፈልግ ዩዘር ኔሙ ክሊክ አድርገን then reset ፓስወርድ ካልነው for example ኒው ፓስወርድ እዚህ ላይ ኮንፊርም ፓስወርድ 123 ካልኩት አሁን 123 ኦኬ ዘን ፊኒሽ። በዚህ መልኩ መቀየር እንችላለን ማለት ነው። ፎር ኤግዛምፕል ድጋሚ ራን እናድርገውና ዘን እዚህ ላይ አድሚን ፕሮፐርቲ የሚል በተን ከጫን ይሄን ዲስፕሌይ ያደርግልናል። ዩዘር ነው መቀየር እንችላለን። ፎር ኤግዛምፕል ከአድሚን ወደ ዩዘር ዋን ማለት እንችላለን። ዘን አፕላይ ኤንድ ኦኬ አገይን ሌላ ነገር ሪሙቭ ማድረግ ከፈለጋችሁ ይሄንን ሪሙቭ ማድረግ ስንፈልግ ፎር ኤግዛምፕል እኔ ማጥፋት ከፈለኩ ይሄንን ሪሙቭ ማለት this pop up are you sure you want to remove this user account ይለኛል። yes ካልነው ይጠፋል ማለት ነው። በዚህ መልኩ በቀላሉ ዩዘር አካውንታችን ማኔጅ ማድረግ እንችላለን ማለት ነው። then for example የዚህኛው ስፖር አድሚን ነው። ግሩፕ ሜምበርሺፕ መቀየር ትችላላችሁ። ስታንዳርድ ዩዘር ነው ወይስ አድሚኒስትሬተር ነው? ይሄንን አድሚኒስትሬተር ነው ይሄንን ማለት ነው። we cannot delete ይሄንን ዩዘር አካውንት ማጥፋት አንችልም because ሱፐር አድሚን ነው። ዊንዶው ኦፕሬቲንግ ሲስተም ኢንስታል ስናደርገው ክሬት ያደረግነው ዩዘር ኔም ስለሆነ ይሄንን ካጠፋ ነው በምን እንገባለን ወደ ዊንዶዋችን። ይሄንን ፓስወርድን በዚህ መልኩ ክሬት ማድረግ አንችልም፣ ማጥፋትም አንችልም ማለት ነው። but we can add another user account እና ይሄንን ይመስላል የዛሬ ትምህርት። ላይክ ሼር and subscribe. Thank you. Bye bye.